እህቴ ከ4 ዓመት በኋላ ሀገሯ ልትገባ። እንኳን ደስ አለ። አመሰግናለሁ። ባይገርም ይሄ መኪና ራሱ የተገዛው እሷ በላከችው ገንዘብ ተጠራቅሞ በብድር። አታውቅም፣ ነገ ስትመጣ ሰርፕራይዝ ታደርጋለህ። ታደላችሁ። ፍቅራችሁ በጣም ያስቀናል። ግድ ነው። ከፍቅር በላይ ማመን አለ። ታውቃለህ፣ በቃ የሆነ ወጥሬ ሰርቼ ምናምን የእሷን ኃላፊነት መቀበል ነው የምፈልገው። ልክ ነህ፣ ግድ ነው። እና በቃ እሷም ልክ እንደ ራሷ መልካም ሰው አግብታ ጥሩ ህይወት፣ የተረጋጋ ህይወት እንድትኖርልኝ ነው የምፈልገው። ምኞቴ እሱ ነው። በቃ ፈጣሪ ያሰብከውን ያሳካልክ። አመሰግናለሁ። ስደውልልኝ ስሜቴ ሆኜ ጨቀጨኳ በማይመለከት። አረ ችግር የለም። ሄሎ ሄሎ፣ ግርማ ነህ? አዎ ነኝ። ይቅርታ ጋሽ ከላይ አሁን ወጡ። ምን ወጣ? አዎ እንዳትመጣ ልነግርህ ነው። እሺ በቃ እሺ። ምን ነው ችግር አለ? አይ ምንም ችግር የለም። በቃ አቁመው፣ እዚህ ጋር ደርሻለሁ። ስንት ቆጠረ? 8:50። ይቅርታ ግን ብር አልያዝኩም። ምን? ጠብቀኝ እዛው። አረ ወንድሜ በእናትህ ምግብ ከበላሁ 1 ቀን አልፎኛል። እና በላበስ ሳይኖር ነው በራይድ የምትመጣው? አረ ስለ ፈጣሪ አዳምጠኝ አንዴ ላስረዳቅ። አሁን በጣም ችግር ላይ ነኝ። ታሪኩ ረጅም ነው። አንድ ሀብታም ዘመድ አለኝ እና ብዙ ጊዜ ሀገር ውስጥ አይሆንም። ስራውን በጣም የተጨናነቀ ነው። መምጣቱን የሚነግረኝ ጎረቤቱ እንደመጣ ደወለልኝ። እሺ ቀጥል፣ እየሰሙ። እሱ በር ጋር ስደርስ ተቀብዬ ልከፍል ነበር፣ ግን ደውሎ ወጣልኝ።